ሰላም ሰላም ውድ የማራኪ ስፖርት ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ እግር ኳስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ወደ ቤተሰቦች በቅድሚያም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑም። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ግብፃዊ ኦማር ማርሙሽ በጥር ወር ማንቸስተር ሲቲ ለመልቀቅ ምንም እቅድ የለውም ተባለ። በክለቡ ለመቆየትና ቦታውን ለማግኘት መታገል ይፈልጋል ሲል ፕሌቲጎል ዘግቦታል። ኦስማን ዴምቤሌ የፒኤስጂ ውል ማራዘሚያ ጥያቄ ውድቅ አድርጓል። ፒኤስጂ በዓመት 30 ሚሊዮን ዩሮ አቅርቦለታል። ነገር ግን የዴምቤሌ ወኪሎች ባላንዶርን ካሸነፉ በኋላ ከፒኤስጂ ፍላጎት የበለጠ ደሞዝ እንዲከፈለው ይፈልጋሉ ሲል ሳንቲያጎ ዘግቦታል። የመሰረታዊ ኃላፊዎች ከኦሌጉና ሶልሼርና ማይክል ካሪክ ጋር የግል ስብሰባዎችን አካሂዷል። ማንቸስተር ዩናይትድ በሚቀጥለው ሳምንት መጀመሪያ ላይ ጊዜ አሰልጣኛቸውን ለማሳወቅ አቅዷል ሲል ፋብሪዚዮ ሮማኖ ዘግቦታል። ባርሴሎና ለአንድሪያስ ክሪስቲንሰን የአንድ ዓመት የውል ማራዘሚያ አቅርቧል። ባርሴሎና ተጫዋቹ ጉዳት ሳይደርስበት በፊት ኮንትራቱን ለማደስም አቅርቦ ነበር ተብሏል። ዶሚኒክ ሶቦስላይ በሊቨርፑል አዲስ ውል ለመፈረም በመርህ ደረጃ ስምምነት ተደርሷል። የሪያል ማድሪድ የባየር ሙኒክን ፍላጎት ውድቅ አድርጓል ሲል ኢንዲካይላ ዘግቦታል። ሊቨርፑል ከሶቦስላይ ኮንትራት በኋላ የተከላካዩን ኢብራሂማ ኮናቴን ኮንትራት ለማራዘም ንግድ ይጀምራል ተብሏል። ከአምስቱ አውሮፓ ሊጎች ውስጥ ያሉ ሁሉም ትላልቅ ክለቦች ኪስ ስሚትን ማስፈን ይፈልጋሉ ተባለ። ስለዚህ የኤዜድ ኮከብ ወኪል ጆርጌ ሜንዴዝን ይህንን ዝውውር እንዲያሳካላቸው በርካታ ክለቦች ጠይቋል። ክለቡ ለኪስ ስሚት ፍርሚያ እውነተኛ ጦርነት እንደሚለው ይጠብቃል ተብሏል። ቡካዮ ሳካ በአርሰናል አዲስ የተሻሻለ 5 ዓመቱ ግን ለመፈረም ተስማምቷል። ማቲያስ ቴል በቶተንሃም ተጨማሪ የመጫወቻ ጊዜ ይፈልጋል። እናም በዚህ ጥር ጥያቄዎችን ያዳምጣል ተብሏል። በማድሪድ በጥር የዝውውር መስኮት ፊርማ የለም። የክለብ ዓለም ዋንጫ ከመጀመሩ ፊት ለአራት ሰዎች 180 ሚሊዮን ዩሮ ያህል ገንዘብ ቢያወጡም ዣቪ አሎንሶ ተጨማሪ የመሃል ሜዳ ማጠናከሮችን ይፈልግ ነበር። ነገር ግን ፔሬዝ ጥያቄን ውድቅ አድርጓል። በጥር ወር ምንም አዲስ ፈራሚዎች በማድሪድ አይጠበቅም ተብሏል። የራዱ ድራጉዚ ወኪል ፍሎሪያን ማኒያ እንደገና ከበርካታ ክለቦች ጋር እየተነጋገሩ ተብሏል። ቶተንሃም ተጫዋቹን ሊለቀው ይችላል ተብሏል። ሊቨርፑል ለፌዴሪኮ ቺዬዛ 15 ሚሊዮን ዩሮ አካባቢ ይፈልጋሉ ተባለ። ቋሚ ስምምነትን ብቻ ነው የሚፈልጉት። ጁቬንቱስ ሊቨርፑል የሚፈልገውን ዋጋ ለመክፈል ምንም ፍላጎት የለው። ተጫዋቹ ወደ ጁቬንቱስ ለመመለስ ዝግጁ ነው። ከቀድሞ የቡድን አገሮች ጋር ጥሩ ስላለው መመለስ ይፈልጋል ተብሏል። ባርሴሎና የማርከስ ራሽፎርድን የውሰት ውል በቋሚው ለማድረግ የ30 ሚሊዮን ዩሮ የግዢ አማራጩን ለመተግበር ፈቃደኛው ሲል ፋብሪዚዮ ሮማኖ ተናግረዋል። ኢንድሪክ በዓለም ላይ ትልቁን ክለብ መልቀቅ ለማንም ሰው ከባድ ነው። ሁሉም ሰው ለመጫወት የሚመኝበት ነው። ነገር ግን የጨዋታ ጊዜ ለማግኘት መውጣቴ ትክክለኛ አማራጭ ነው ሲል ተናግሯል። ጋላታሳራይ በክረምት በርናርዶ ሲልቫን እንደ ነፃ ወኪል ለማስፈረም ድርድር ጀምሯል ሲል ኒኮ ሺሪያ ዘግቦታል። አያክስ የዝላታን ልጅ ማክሲሚሊያኖ ኢብራሂሞቪችን ከኤሲ ሚላን በውሰት ለማስፈረም ከስምምነት ላይ ደርሷል። አርሰናሎች የኒውካስል ዩናይትዱን ቲኖ ሊቭራሚንቶን የተከታተሉ የተባለ ሲሆን ተጫዋቹ ባለፈው ዓመት ከ60 ሚሊዮን ፓውንድ በላይ ዋጋ ነበረው። የቀድሞ የቼልሲና የሳውዛምፕተን ተጫዋች በውሉ ላይ 2 ዓመታቶች ብቻ ይቀሩታል። ጁቬንቱሶች የማንቸስተር ዩናይትዱን ሞሮካዊ የመስመር ተከላካይ ኖሴር ማዝራዊን ለማስፈረም ፍላጎት አላቸው ሲል ጋዜታ ዴሎ ስፖርት ዘግቦታል። ናፖሊ ከኤቫን ፈርጉሰን ተወካዮች ጋር የተነጋገረው ተጫዋቹ በጥር ወር በሮማ የውሰት ውሉ ሊያቋርጥ ዝግጁ ነው ሲል ዲማርዚዮ ዘግቦታል። ኢንዲካላ ባወጣው አዲስ መረጃ መሰረት የጋብርኤል ማርቲኔሊ ተወካዮች ለቀጣዩ ዘመን ከሌላ ክለብ ጋር እያቀዱ ነው። አርሰናልም ሁኔታውን ያውቃል ተብሏል። ዩሪ ቲሌማንስ በዚህ ወር በሳውዲ ሊግ ክለብ ጥያቄ ቀርቦታል። ነገር ግን በዚህ ጥር ከአስቶን ቪላ የመውጣት እቅዱ አካል እንዳልሆነ ተነግሯል። ቶተንሃሞች ለሚኪ ቫን ደ ቬን አዲስ ውል አቅርበው ለማስፈረም እየሞከሩ ነው። ነገርን ተከላካዩ በክለቡ የተስፋ ቆርጣ ሌሎች አማራጮችን ሊያጤን ይችላል ሲል ማቴዎ ሊው ዘግቦታል። ሊቨርፑል አንቶኒዮ ኑሳን በተመለከተ ጥያቄዎችን ያቅርባል ተባለ። ቀያዮቹ ለጀርመን ቡንደስሊጋው ክለብ አርቢ ላይፕዚግ የግራ ክንፍ መስመር ተጫዋች ሆኖ የሚጫወቱ አንቶኒዮ ኑሳን በዓለም እግር ኳስ ውስጥ ካሉት በጣም አስደሳች ወጣት ተስፋ ሰጪዎች አንዱ እንደሆነ ያስቡታል። ኢንዲካላ ዘግቦታል። አርሰናል ከማርቲን ኦዴጋርድ፣ ከቨርትስ፣ ዴቪድ ራያ፣ ሚካኤል ሜሪኖ ጋር የውል ድርድር ለማድረግ ዝግጁ ነው ተብሏል። ሁሉም ኮንትራታቸው በ2028 ይጠናቀቃል ተብሏል። ሪቻርልሰን በዚህ ክረምት ከዓለም ዋንጫው በኋላ ቶተንሃምን መልቀቅ ይፈልጋል። ፍላሚንጎ የአጥቂ ፊርማውን እስከ ሐምሌ ድረስ ለማራዘም መርጠዋል። ከኢላማዎቻቸው አንዱ ሪቻርልሰን ሆነ። በቱርክና በሳዑዲ አረቢያ የሚገኙ ክለቦችም ተጫዋቹን በክረምት ለማስፈረም ፍላጎት አላቸው ሲል ስፔን ብራዚል ዘግቦታል። ለኤሊዮት አንደርሰን ትልቅ ፍልሚያ ይኖራል። ማንቸስተር ዩናይትድ ቀዳሚ ፈላጊ ነው። ከባባድ ተፎካካሪዎች እንደሚኖሩባቸው ይጠበቃል ሲል ፋብሪዚዮ ሮማኖ አረጋግጠዋል። ካምቤል ላይ ቼልሲ በትክክለኛው ክለብ ላይ ነው። የእሱን እድል መጠበቁ ጥሩ ነገር ነው። ምክንያቱም ወደ ቡድን ሲገባ ብዙ ተፎካካሪ እንዳለበት ያምን ነበር። ስለሆነ በቀላሉ ቦታውን
አያገኝም ብለዋል። ሃንሲ ፊሊክ የምሽቱን ጨዋታ አሸንፎ ዋንጫውን ማሸነፍ እንፈልጋለን ብሏል። ከሪያል ማድሪድ ጋር የፍጻሜ ጨዋታ ማድረግ የበለጠ ያነሳሳል። ትልቅ ተጫዋቾች አላቸው፣ ነገር ግን ትኩረቴ ራሴ ቡድን ላይ ነው። አስፈላጊው ነገር እንዴት እንጫወታልና እንዴት እንጀምራለን የሚለው ነገር ነው። ዋንጫውን ማሸነፍ እንፈልጋለን። የዓለም ምርጥ ቡድን መሆናችንን ማረጋገጥ አለብን። እንደ አንድ ቡድን ከተጫወቱ ሁሉ ነገር ማሸነፍ እንችላለን። አሁን ላይ ኪሊያን ምባፔ ምርጡ የፊት መስመር አጥቂ ነው ብሏል። እንዲሁም ዣቪ አሎንሶ ላሚን ያማል የጨዋታ መልክ መቀየር ይችላል ብሏል። ላሚን ያማል የጨዋታውን መልክ የሚቀይር ተጫዋች ነው። ስለ ቪኒሲየስ ጁኒየር ያነሱት አሰልጣኝ ቪኒሲየስ ጁኒየር በፍጻሜ ጨዋታዎች ወሳኝ ተጫዋች ነው፣ እየሳቀ እንደሚወጣ ተስፋ አደርጋለሁ ብሏል። ሙሐመድ ሳላ ከኔ በላይ አፍሪካ ዋንጫን ማሸነፍ የሚፈልግ የለም ብሏል። በእግር ኳስ ሕይወቱ ሁሉም ዋንጫዎች እንዳሸነፍ የሚናገረው ሳላ የአፍሪካ ዋንጫ ብቻ ይቀረኛል ብሏል። በግብፅ ከኔ በለጠ ይህን ዋንጫ ማሸነፍ የሚፈልግ ያለ አይመስለኝም ሲል ተናግሯል። ዳረን ፍሌቸር በራሴ እምነት አለኝ ብሏል። ማንቸስተር ዩናይትድን በጊዜያዊነት እየመራ የሚገኝ የቀድሞ ተጫዋች ዳረን ፍሌቸር ኃላፊነቱን ያልጠበቀው እንደነበር ገልጾታል። 2 ጨዋታ እንድመራ ላይ ሲሰጠኝ ተገርሜያለሁ። ያልጠበቁት ነገር ነበር፣ ማሳካት እንደምችል በራሴ እተማመናለሁ ብሏል። ዳረን ፍሌቸር በአሰልጣኝ ሙያ ልምድ መቅሰሙ ሲናገር ያለፉትን 5 ዓመታት ከጥሩ አሰልጣኞች ተምሬያለሁ ብለዋል። አዲሱ የቼልሲ አለቃ ሊያም ሮሲኒር ትንሽ ጨዋታ ሮብ ይጠብቀናል ሲሉ ከትላንት ምሽቱ ጨዋታ በኋላ ተናግረዋል። አዲሱ አሰልጣኝ ከትላንት ምሽቱ ድል በኋላ ሲናገሩ ይላሉ፣ ጥሩ ጅማሩ አድርገናል። በቀጣይ ቡድኑ የኢፌል ካፕ ግማሽ ፍጻሜ ጨዋታ ከአርሰናል ጋር ሲያደርግ ሮብ ትንሽ ጨዋታ ይጠብቀናል የሚል አስገራሚ አስተያየት ሰጥቷል። ሐሙስ ምሽት ከአርሰናል ጋር በነበረው ጨዋታ ላይ ጉዳት ያስተናገደው ብራድሊ በዚህ ዓመት ወደ ሜዳ ላይመለስ ይችላል ተብለዋል። ክሪስታል ፓላስ በጥር ወር ለማርክ ጉሂ 40 ሚሊዮን ፓውንድ አስቀምጠዋል። ሊቨርፑል አሁንም ፍላጎት አለው በአርሰናል ሪያል ማድሪድ ሁለቱም አድናቂዎች ሲሆኑ አርሰናል ደግሞ ለፊርማው ፉክክር የተቀላቀለ የቅርብ ጊዜ ቡድን ነው። ማንቸስተር ሲቲን በዚህ ወር ጉሂን የማምጣት ዕድሉ ከፍተኛ ነው ሲል ዘጋርዲያን ዘግቦታል። ኔይማር ለብራዚል ብሔራዊ ቡድን ወደ ዓለም ዋንጫው ስለመለሱ ደስተኛና እርግጠኛ እንደሆነ ተናግሯል። ኒውካስል ዩናይትድ ከመጀመሪያው ጥያቄ ባሻገር በቼልሲ አጥቂ ራሂም ስተርሊንግ ላይ ያለችው ፍላጎት የመከታተል ዕድላቸው አነስተኛ ተብሏል። ማክቢሶቹ በደሞዙ ምክንያት ተሰናክሏል፣ ስምምነቱን የሚቀጥል አይጠበቅም ሲል ፉትቦል ኢንሳይደር ዘግቦታል። አስቶን ቪላ በዚህ ወር የትኛውን ተጫዋች ለመልቀቅ ዝግጁ አይደለም ተብለዋል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚህ ያበቃ። መልካም ቀን